ይህ የተመለከታችሁት በአሁኑ ሰዓት በአዲስ አበባ ሽሮ ሜዳ አካባቢ እየተደረገ ያለ ተቃውሞ የተቀላቀለበት ለቅሶ ነው። ተመልካቾቻችን፣ አድማጮቻችን ህዝቡ እጅግ አዝኗል። በጠዋቱ የኤምኤስ ዝግጅት ላይ እንደገለጽንላችሁ ተገኝ ባልቻ የተባለ ነዋሪ አካባቢው ነዋሪ ነጠላ በመሳት ይተዳደር የነበረ በፖሊስ በአራት ሽጉጥ ነው ተመቶ የተገደለው። በጣም በሚያሳዝን ሁኔታ በፖሊስ ጽሕፈት ቤት በር ላይ ነው በዚህ ሁኔታ የተገደለው። ያወጣት ተገኝ በነጠላ ስራ የሚተዳደር ወጣት እንደነበር ገልጸንላችኋል። ነጠላ እየሰራ ሲተዳደር ቤተሰቡን ሲያግዝ ድርጅቱን አፈረሱበት። በዚህ የተነሳ ከፍተኛ ብስጭት ውስጥ ገባ። ከወራት በፊት አንድ ፖሊስ ጋር ተጣላ። በዛ ምክንያት እስር ቤት አስገቡት። እስር ቤት እንደገባ አባቱ ሞቱ። ለቀብር እንኳን አልፈቀዱለትም። አባቱንም እንዳይቀብር አድርገው እሱንም እዛው አቆይተው ቅጣቱን ጨርሶ ወጣ። የተጣላው ፖሊስ ነው ዛሬ ከጓደኞቹ ጋር መጥቶ አባቱን አለመቅበሩ የድርጅቱ መፍረስ ሳያንስ በአሰቃቂ ሁኔታ በሽጉጥ ገድሎት ሄደ። ህዝቡ ተቃውሞውንም ለቅሶውን እያሰማ ይገኛል። በአሁኑ ሰዓት የአዲስ አበባ ህዝብ፣ የኢትዮጵያ ህዝብ የደረሰበት ሁኔታ እጅግ ከፍተኛ ምሬት ነው። የጋሞ ተወላጅ ነው። በብዛት እንደምትመለከቷቸው የጋሞ ተወላጅ ናቸው። የለቅሶ ባህሉም የጋሞ የለቅሶ ባህል ነው። ተመልካቾቻችን በድጋሚ ነፍስ ይማር። ለቤተሰቦቹ፣ ለወገኖቹ፣ ለዘመዶቹ፣ ለጓደኞቹ በሙሉ መጽናናትን እንመኛለን። ሌላው የፌደራል ፖሊስ በከባድ ሙስና ወንጀል እፈልጋቸዋለሁ ያላቸውን ሰዎች እንደምትመለከቱት ይፋ አድርጓል። በዚህ ዜና ላይ በጣም አስገራሚው ነገር በቅርቡ ታስራ የተፈታችው በረከት ገበሬዋ የምትባለው ወይም በረከት ሀደራ እንደገና ትፈልጋለች መባሏ ነው። ከነስማቸው ከነፎቶቸው ነው ይፋ ያደረገው ፌደራል ፖሊስ በዛሬው ዕለት ማለት ነው። ትናንት እሷ የሆነ ነገር ስትጽፍ ነበረ እየተተናኮሉኝ ነው ብላ። የሆነ ሆኖ በረከት ገበሬዋ ሁላችሁም እንደምታውቋት ከእድሜ ላይ ቀንሶ ለአብይ ስጥልኝ ስትል የነበረችው ነች። ሆኖም ታሰረች። አንድ ነገር ሳይኖር እንደዛ አስበላትም ነበረ። በቅርቡ እነሱም ጣልቃ ገብተው አስፈቷት ተብሎ ነበር። ዛሬ ደግሞ ፌደራል ፖሊስ በከባድ ወንጀል እፈልጋታለሁ አለ። የሚገርም ነገር ነው። አያችሁ፣ ይሄ በጣም የሚያሽቃብጡ ሰዎች ጋር መጠራጠር ያስፈልጋል። ከፊንቴክ ጋር በተያያዘ የታሰሩ አርቲስቶች ታውቃላችኋሉ። ከነሱ መካከል አንዱ መንሱር ጀማል የተባለው ነው። እርሱም ከአሁን በፊት ምን ብሎ ነበረ? ለጠቅላይ ሚኒስትር አብይ አህመድ ኩላሊቴን እሰጣለሁ ብሎ ነበር። ትናንትና አቃቤ ሕግ ፍርድ ቤት ቀርበው ለሁሉም የዋስትና መብታቸውን አልከለክልም፣ በዋስትና ይፈቀዱ ችግር የለብኝም አለ አቃቤ ሕግ። ከማን በስተቀር አለ? ከመንሱር በስተቀር። መንሱር ግን በዋስትና መፈታት የለበትም፣ ወንጀሉ ከባድ ነው አለ። ሰዎች በብዛት ፈርዘህ ሂደው ሲያሽቃብጡ ችግር አለ ማለት ነው። የሆነ ነገር ስላለ ነው ማለት ነው። የሆነ ሆኖ መንሱርም በረከት ገበሬዋም እዚህ ደረጃ ላይ ይገኛሉ ለማለት ነው። ተመልካቾቻችን እስካሁን በቁጥጥር ስር ሳትውል አልቀረችም። ሌላው መረጃ በመቀሌ ዛሬ ከ5 ሰዓት ከ37 ደቂቃ ጀምሮ የኢትዮጵያ አየር ኃይል የጦር ጀቶች ተደጋጋሚ ቅኝት ሲያደርጉ ቢውሉም እስካሁን ድረስ ጥቃት አለመፈጸሙን ለማረጋገጥ ችለናል። እያንዣበቡ ነው የሚገኙት። ሁላችሁም እንደሰማችሁት በድጋሚ የትግራይ ክልል ርዕሰ መስተዳድር ሆነው የተመረጡት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት ነው የመጀመሪያ ካቢኔያቸውን በመቀሌ ምክር ቤት በደጀን አዳራሽ የሰበሰቡት። ምክር ቤቱን ወይም ጽህፈት ቤቱን አላስረክብም ሲሉ የነበሩትም ታደሰ ወረደ በስተመጨረሻም በግድ አስረክበዋል። የሆነ ሆነ ካሁን በኋላ አንድ ነገር ቢፈጠር ኃላፊነት የለብንም፣ አደጋ ሊፈጠር ነው የሚል ጥሪም አቅርበው ነበረ ታደሰ ወረደ ዛሬ በማደዳው ዜና እንደሰማችሁት። ሆኖም የጦር ጀቶች ቅኝት ከማድረግ ውጭ እስካሁን ድረስ ጥቃት እንዳልፈጸሙ ነው ለማረጋገጥ የቻልነው። ተደጋግመን ተናግረናል። ብልጽግና ካሁን በኋላ ጦርነት የሚከፍትበት አቅምና አቋም ላይ አይደለም እያልኩ በተደጋጋሚ መናገሬን እንዳትረሱ ብዬ ነው። ተመልካቾቻችን፣ አድማጮቻችን ይህ ማለት ጀት የለውም ድሮን የለውም እያልኩ አይደለም። በጀት በድሮን ንጹሐን ሊገድ ይችላል። በተረፈ ግን የጦርነት ቁመና ላይ የሚገኝ አይደለም ተመልካቾቻችን። እና ያው ሲያስፈራራ ነው ዛሬ የሚዋለው ለማለት ነው። ይልቁንም ብልጽግና አሁን በደረሰን ዜና መሰረት ሰሞኑን ከፍተኛ ጉዳት በደረሰበት በወገዳ ከተማና በአካባቢው
የድሮን ጥቃት ፈጽሞ ንጹሃንና ተማሪዎች መገደላቸው ነው አሁን የደረሰን መረጃ የሚያመለክተው። በስማዳ ወረዳ ሰሞኑን ከባድ ውጊያ ተደርጎ ነበር። ዜናውን ዘግበንላችሁ ነበር። በርካታ የመከላከያ ኃይሎች ነበር ህይወታቸውን ያጡትና የተማረኩት እንደነገርናችሁ። በዛሬ ዕለት የድሮን ጥቃት ተፈጽሟል። በዛ ወደ ትምህርት ቤት በመሄድ ላይ የነበሩ ተማሪዎችና ውሃ በመቅዳት ላይ የነበሩ ሴቶች ህይወታቸው አልፏል። በጥቃቱ ህይወታቸው ካለፈው መካከል አንደኛ ወጣት አምሳሉ የ12ኛ ክፍል ተማሪ፣ ሁለተኛ ህፃን አንጓች ወረታው የ6 ዓመት ህፃን፣ ሶስተኛ ወጣት ቢተው ውዱ የ12ኛ ክፍል ተማሪ፣ አራተኛ በስም ያልታወቀ ውሃ በመቅዳት ላይ የነበረ ወጣት። ከነዚህም በተጨማሪ ሌሎች 7 ንጹሃን በደረሰባቸው ከባድ ጉዳት ክፉኛ ቆስለው ወደ ወገዳ ሆስፒታል ተወስደው በጽኑ ህክምና ክፍል ውስጥ ይገኛሉ። ተመልካቾቻችን፣ አድማጮቻችን በአማራ ህዝብ ላይ የድሮን ጥቃቱ ቀጥሏል የሚለው መረጃ ነው የደረሰን ማለት ነው በወግዳ። ሌላው ተመልካቾቻችን፣ አድማጮቻችን ትናንትናም ዛሬም እንደገለጽንላችሁ በደብረ ማርቆስ ሰሞኑን እና በአጎራባች ከባድ አውደ ውጊያ የተደረገበት አካባቢ ነው። ይህን ተከትሎ ዛሬ የደብረ ማርቆስ ፖሊቴክኒክ ኮሌጅ አንድ መግለጫ ወጣ። ለአገዛዙ የምርጫ ቅስቀሳ አልተሳተፋችሁም ተብለው በደህንነት ሰዎች ታፍነው የተወሰዱ 35 መምህርና ተማሪዎቻችን እንዲለቀቁ እንጠይቃለን የሚል መግለጫ ነው ዩኒቨርሲቲ ያወጣው ፖሊቴክኒክ ኮሌጅ እና ሁሉም በአስደንጋጭ ጠንካራ መግለጫ ነው ያወጣው። የትምህርት ተቋማት ለፖለቲካ ቁማር ማስፈጸሚያነት እየዋሉ መሆኑን የጠቆመው ኮሌጁ ይህንን ያገዛዙን እኩይ ድርጊት አጥብቆ ያወገዘ ሲሆን መላው ህዝብ ከኛ ከተቋማችን ጎን እንዲቆም ሲል ጥሪ ያቀረበ ደብረ ማርቆስ ማለት ነው። የአማራን ህዝብ አፍኖ ወደ መግዛት ቆርጦ የተነሳው ብልጽግና አገዛዝ የትምህርት ተቋማትን ለፖለቲካ መጠቀሚያነት እየዋለ ነው። ከዚህ ድርጊቱ በአስቸኳይ ያቆም የሚል መግለጫ ነው የደብረ ማርቆስ ፖሊቴክኒክ ያወጣው። ይህን ተከትሎ ግን አሁን ከብልጽግና በኩል አንድ መግለጫ ወጥቷል። የደብረ ማርቆስ ፖሊቴክኒክ ትምህርት ኮሌጅ የፌስቡክ አካውንት በሀከሮች ተጠልፈዋል ብሎ ነው መንግስት ያወጣው። እንግዲህ ሊያስተባብል ነው። እስካሁን ኮሌጁ ያለው ነገር የለም። ኮሌጁ ጠንካራ መግለጫ ነው ያወጣው። ደነገጡ መሰል ብልጽግናዎችም የኮሌጁ የፌስቡክ ገጽ በሀከሮች ስለተጠለፈ ነው፣ ተጠልፏል፣ ከቁጥጥር ውጭ ሆኗል። ስለዚህ ከዛ በሚመጣ መልእክት እንዳትደናግሩ የሚል የብልጽግና ሰዎች ለማስተባበል እየሞከሩ ነው የሚገኙት። 35 ተማሪዎችና መምህራን ታስረዋል፣ በአስቸኳይ ይለቀቁልን የሚል ጥሪ ግን ቀርበዋል። ተመልካቾቻችን፣ አድማጮቻችን፣ ሌላው የተሰማው ሰበር መረጃ ሱዳን በኢትዮጵያ ድንበር አቅራቢያ ተጨማሪ ኃይል እያሰማራች መሆኑ ነው። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሽካ የድንበር አካባቢዎች ላይ ተጨማሪ ወታደሮችና የአየር መከላከያዎችን እያሰማራ መሆኑ ተገልጸዋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኘው በብሉ ናይል ግዛት ተጨማሪ ወታደሮችና የአየር መከላከያ መሳሪያዎችን ጭምር ነው ያሰማራው። የሱዳን ጦር ኃይሎች ጠቅላይ ኤታማዦር ሹም በቅርቡ በግዛቱ ያደረጉትን ጉብኝትና ወታደራዊ አመራሮቹ የጸጥታ ጥበቃውን ይበልጥ ለማጠናከር ቃለ መግባታቸውን ተከትሎ የሱዳን ጦር ኃይሎች ሜጀር ጀነራል ዛፊር ኡመር በአካባቢው አዲስ እንቅስቃሴ አለ ሲሉ ለብሉምበርግ ገልጸዋል። በተመሳሳይ የሱዳን ኃይሎች ከኢትዮጵያ ጋር በሚዋሰነው የገዳሪፍ ግዛት ውስጥ በሚገኙት በምስራቅ ጋላባት፣ በባሳንዳ እንዲሁም በታላቁና በትንሹ አልፋሽካ አካባቢዎች ያሰማሩትን ጦር እያጠናከሩ እንደሚገኙ ነው የተዘገበው። በድንበር አካባቢ የተጀመረው የጸጥታ ጥበቃ እርምጃ አካል የሆነው ተጨማሪ ወታደሮችና ወታደራዊ ቁሳቁሶችን ወደ ስልታዊ ቦታዎች የማጓጓዝ ተግባር የተጀመረው ከሳምንቱ አጋማሽ ጀምሮ ነው የተባለው። የሱዳን የውጭ ጉዳይ ሚኒስቴር ሙህዲን ሳሌም እና የጦር ኃይሉ ቃል አቀባይ አሲም አዋድ አልዋሃብ ሚያዝያ 26 ቀን 2018 ዓ.ም በሰጡት የጋራ ጋዜጣዊ መግለጫ በጥቃቱ ጥቅም ላይ የዋሉት ድሮኖች መነሻቸው ከኢትዮጵያ አማራ ክልል ከባህር ዳር መሆኑን የሚያረጋግጥ አስተማማኝ ማስረጃ በካርቱም እጅ ይገኛል ማለታቸው አይዘነጋም። ከዚያን ጊዜ ጀምሮ ነው እንግዲህ ተመልካቾቻችን የአየር ኃይል መሳሪያዎችንና ተጨማሪ ጦር ወደ ኢትዮጵያ ድንበር ሱዳን እያስጠጋች ትገኛለች ማለት ነው ተመልካቾቻችን።